ቀኝም ቢል ግራህን ስጥ ይላል። እንዴ መችኛ ሳንሰጠው ጨርሶን እንዴ? ኑሮውም በጥፊ መጥቶናል አይደል? ሽንኩርቱም ድንቹም መጥቶናል። ምን አካል አለና ነው? ሚ ማለት ብቻዋን ሚ ማን ማለት ነው? ካ ማለት ደግሞ እንግዲህ ግዙን ብታውቁ እንደ ነው፣ ከመ ማለት ነው። ኤል እግዚአብሔር ነው፣ አምላክ ነው። የሲገጣጠም ማን እንደ እግዚአብሔር፣ ሚ ማን ነው? ካ እንደ ኤል አምላክ፣ ማን እንደ አምላክ ማለት ነው። ማን እንደ እግዚአብሔር። ይሄ ቀላል ነው አይደል? እንግባባለን አይደል? አዎ። እና ይሄ የእግዚአብሔር ስም አብሮት ራሱ እግዚአብሔር ተናግሯል። ስሜ በእርሱ ስለሆነ ይላል ኃጢአት እንዳትሰሩ ተጠንቀቁ ይላል። እና እኛም እዚህ ስንመጣ ቤተ መንግስታችን ቤተ ክርስቲያናችን ነው፣ የነገው ዘላለማዊ መንግስት ነው። እና ስለዚህ ሚካኤል ስንል እንግዲህ ተፈጥሮውን ያው ነገርኳችሁ፣ መጻሕፍት የሚሉትን ባህራን ይቤ ዘነገደ ባህረ ነገር አረፍተ ነገሩ ባህራን ዘነገደ ባህረ ይቤ ነበር በሰዋስው ደረጃ። ባህራን ዘነገደ ባህረ ይቤ ነበረ የሚባለው። ዙሮ ዙሮ ቁም ነገሩኛ በባህር ላይ የሄደው ባህራን አለ ነው። ምን አለ? ርኤክወ ለሚካኤል ሚካኤልን አየሁት፣ ወስእንኩ ጠይቆቶ ለየው እንጂ ምንም ልረዳው አልቻልኩም ማለት። አሁን ይሄን ያዙ። እንደው ርኤክወ የሚለው ማንን አይተናል ልትሉ ነው ዛሬ? ሚካኤልን አየሁት ነው ያለ። አዎ እኛም ማየት እድል አለ፣ ምንም ከተዘጋጀ። በባህር ላይ የሄደው ባህራን አለ። ምን አለ? ርኤክወ ለሚካኤል። ዛሬ ይሄ ነው አጀንዳችን፣ ሚካኤልን አይተን ማየት። ምን ሲያደርግ? አዎ በባህሩ ላይ ነው ያለ። በሜዳዋ በባህሩ ሰዓት በባህር ተጥዬ በሳጥን ውስጥ ይህኝ ሰዓት አየሁት አለ። ምን መፍትሄ ያለው የኑሯችን ጉዳይ? የእግዚአብሔር መልአክ ይጠብቃቸዋል። ለዚህ ነው ልበ አምላክ ዳዊት በትንቢት እንዲህ አለው። መዝሙር 33 ቁጥር 7 ላይ ስናነብ ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ያድኅኖሙ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ፣ በሚያምኑ ሰዎች ዙሪያ፣ በሚታመኑ ሰዎች ዙሪያ ይሰፍራል፣ ከመከራም ያድናቸዋል፣ ይጠብቃቸዋል። ለቅዱስ ባህራን በእምነት ጸንተው የተገኙ ናቸው። በሞት መካከል ሆነው ሳለ እግዚአብሔር የጠበቃቸው በፍጹም ስለታመኑ ነው። እንደምታውቁት ባህራን በሞት መካከል ነበረ። ልበ አምላክ ዳዊት በሞት መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም ብሎ በመዝሙር 22 ላይ እንደተናገረው በሞት መካከል ሆኖ እግዚአብሔር ከእርሱ ጋር ስለሆነ በፍጹም እምነት ስለታዘዘ ቤተሰቦቹ ፍጹም አማኞች ስለነበሩ ከሚያምኑ ቤተሰቦች ስለተገኘ እግዚአብሔርን ከሚያስደስቱ እግዚአብሔርን ከሚያውቁ ራሳቸውን ዝቅ አድርገው ለእግዚአብሔር። የሀገራችን ጉዳይ ምን መፍትሄ አለ? የሚታረዱት ክርስቲያኖች ጉዳይ ምንድን ነው መፍትሄ? አዎ እና ዘመዶቼ ከብዙ ታምር አድርጓል። ከብዙ አንዱ ይሄ ነው። እና አንድ ደግ ሰው ነበረ ይላል በድርሳነ ሚካኤል ወይም በስንክሳር። ደግ ሰው ማነው? የባህራን አባት ነው። የባህራን አባት ደግ ሰው ነበር። ባለቤቱም ደጎች ነበሩ። ሚካኤልን ይወዳሉ። ሁልጊዜ በየወሩ ይዘክራሉ። ድሆችን ሰብስበው ያበላሉ፣ ያጠጣሉ። በቃ እነሱ ብዙ ሀብት የላቸውም፣ ድሆች ጋር ነው የሚኖሩ። በተለይ ህዳርና ሰኔ ሚካኤል ለየት አድርገው ያከብራሉ። እና ባጠገባቸው እንደዚያ ፎቅ ያለው ሀብታም አለ። ይኸው ያን እያያችሁ እዚያ ፎቁ ላይ ሆኖ እዚህ ድሃ ሰው ቤት ድሃ ሁሉ ተሰብስቦ የድሃ ስመጥር እውቅና ያለው ሲሆን ቀና ይላል። ቀና እንዲህ ሀብታምን
ያለኝ ትልቅ ሰው እኔ እዚህ ምንም እውቅና ሳይኖረኝ ይሄ ድሃ ምንድን ነው ብሎ ቀና ይላል። እና እንደዚህ ሲቀና ያው መቼም ደግ እንዲኮን ለተሞት አትቀርምና የዚህ የባህራን አባት ያርፋል። ሞተ ማለት ነው። በዚህን ጊዜ የዕለት ጽንስ እንደሆነ ነው። ቀረ ተጸነሰ እየተባለ አባትየው ይሞታል። አሁን እናቲቱ ነፍሰ ጡር ሁና በቃ ያው ምን ማድረግ ይቻላል? ምንም። እሱ ደግሞ አደራሽ ብሎ ተናዞ የሚካኤል ዝክር እንዳይቋረጥ አደራ ብሎ ኑዛዜው ይሄ ነው። ይህን ጥሎባት ሄዷል። እንዲህ እያለች ስትጠራሞት መውለጃዋ ቀን ደረሰ። አሁን ሰው የለ ምን የለ፣ ምጥ ያው እናቶች ናቸው የሚያውቁት። ምጥ ተያዘች ምጥ። አዎ። እና ተጨነቀች በጣም ሚካኤል ድረስ ወደ ፈጣሪ ጮህ እያለች ጮኸች ይላል። የዚህ ጊዜ ቤቱ በብርሃን ሞላ ይላል። ከዚህ መጣ ሳይባል ያ ቤት የባህራን እናት ቤት ብርሃን አጥለቀለቀው ይላል። አሁን ሚካኤል መጣ፣ ተገላገለች በሰላም። ያ ሰውዬ እዚያ ሆኖ ያያል ስትጮህ የታባሽ እያለ። አሁን ቅዱስ ሚካኤል ዝንቱ ሕፃኑን ባረኮ ለዝንቱ ሕፃን ወይቤ እግዚአብሔር ሕፃኑን ባረከው። ማንን? ባህራንን። ወይቤ የዚህን ሀብታም ንብረት ይወርሳል አለ። ዝንቱ ሕፃን ይወርስ ንዋዮ አለ። አሁን ጥሩ ነገር አይሰማም እንጂ ይቺ ነገር እጆሮ ጥልቅ አለች። ሀብታሙ የነገረ ሰይጣን በልቡ አማካሪው ሰይጣን ስለሆነ ይህን ልጅ ምን አለ እኔ ወስጄ ላሳድግልሽ፣ አንቺም በረሃብ ልጁም በረሃብ ከምትሞቱ ብዬ እሱን ብገለው እኮ ይወርሳል የተባለው ሁሉ ይቀራል ብሎ አሰበ። አሁን ነገራት ሄዶ ለባህራንና ምን አለ በረሃብ ከአንቺም ልጁም ከምትሞቱ እኔ ልጁን ልውሰድ ላሳድግ፣ ለአንቺ 20 ዲናር ልስጥሽ አላት። ደስ አላት። ተገኝቶ ነው እንዴት አለ። ለእሷም ብር አገኘ፣ ልጁም በወግ በማዕረግ በሀብታም ቤት ያድጋል ብላ አላወቀችም። እሺ አለች። ብሩን ተቀበለች። ልጁን ወስዶ በቁመቱ በሱ ልክ የሚሆን ሳጥን አዘጋጅቶ በሳጥን ወስዶ በባህር ጣለው ይላል። እንግዲህ ጭካኔው አሁን የ20 ቀን መንገድ 20 ቀን የሚያለው መንገድ እዚያ ዳር ሲጠላው በበግ እርባታ የሚኖር አንድ ሰው ነበረ። ኋላ ሲያይ ከነጋዴ ያመለጠ ነው ይሄማ ብሎ ሄዶ ሳጥኑን ይዞ ሄደና ቤቱ ቁልፍ የለም። አሁን ምን ላድርግ እያለ ሲያሰላስል በዚህ ሀብታም ሰይጣኑ ክፉ ነገር እንዳሳሰበ እግዚአብሔር ደግሞ በዚህ ሰው በበግ ጠባቂው እንደው ህሊና ሀሳብ ባህራን ሲለው ምንድን ነው ባህራን ብለህ የጠራው አለ። አዎ እንዲህ ነው፣ ከባህር ወርቁ አግኝቸው። ባህራን ማለት ዘረከብክዎ እማይ ከውሃ የተገኘ ማለት ነው። ያገኘሁት ሲል ባህራን አለው እና ታሪኩን ነገረው። እንደው ጊዜው መቼ ነው አለው። ልክ ከዛሬ 20 ዓመት በፊት ነው አለው። ትዝ አለው በዚያ የጣለበት ቀን። ወይኔ ይሄ ጉደኛ ነው አለና አሁን ደግሞ ሌላ ክፋት። መቼስ ክፉ ሰው ንስሐ ይገባ መቼ ሌላ ክፋት ተነሰሳይ። እንዲህ ላድርግ እቤቴ የረሳሁት ነገር አለ ልበልና ይህን ልጅ ስጠኝ ልላከው ብዬ ገንዘብ ልስጠው። ምንጊዜም ያልታደለ ገንዘብ ለኃጢአት ነው የሚሆን። አንዳንድ የዚህ ሀብታሞች በእውነቱ ባለማወቅ እድሜ ልክ
ልክ በገንዘባቸው መከራ ይገዛሉ፣ ኃጢአት ይሰራል። የመጀመሪያው ሳይበቃው አሁን ደግሞ ለዚህ ሰውዬ እረስቼ ቤቴ እባክህ ደብዳቤ ወስዶ ለቤቱ አዛዥ ይንገርልኝ ለአንተ 20 ዲናር እንደዚያው ቅድም 20 አሁን 40 ዲናር ተሸጠ ማለት እሺ አለ። ይህም በቅንነት ማለት ምን አለ ገንዘብ ካገኘው በልጅ እግሩ ደርሶ ይምጣልና ባህራን ብሎ ጠራና ይህ ሰውዬ ዕቃ ረስቶ ብትሄድ ምን ይመስልሃል አለ። እሺ አባዬ አለ። አዎ እሺ አለ። ያን ወረቀት ይዞ በወረቀቱ ውስጥ ያ ጦሰኛ ልጅ ነው፣ ሕፃን ነው እና እንደደረሰ ገለ በጉድጓድ ጣለው የሚል ነው ደብዳቤው። ያሳዝናል እና ታሽጓል። ያን ይዞ የሞቱን ወረቀት ይዞ እያለ ሲል የ20ውን ቀን መንገድ ተጓዘ። ጥቂት ሲቀረው ቅዱስ ሚካኤል በንጉሥ አምሳል በፈረስ በሰራዊቱ ሆኖ ሲመጣ ያየዋል። አንተ ብሎ አንተ ብላቴና ና ምንድነው ሲለው ደነገጠ። እንግዲህ ንጉሥ ለአንድ ወጣት ለአንድ ሕፃን ምንም በሌለበት ና ሲል መቼም ያስደነግጣል። ምንድነው ያስከው አለው። አይ እንዲህ ነው ተልኬ መልእክት ላደርስ ነው። አንተ ውስጥ ያለው ወስዶ ሲሰጠው አለበት። የለም በደንብ እልል በሉ እንጂ እንደ አዎ በቃ አሁን ግደሉት የሚለው ያ የመጀመሪያው ቅዱስ ሚካኤል የሕፃን ምን ያደርጋል ተብሏል። ትንቢቱ ምን ተብሏል? የዚህን ሀብታም የውጩንም የውስጡንም ንብረቱን ሎሌውንም ገረዱ ሁሉን ይወርሳል የሚል ነበር አይደል? በዚያ እፍ ይልና ይህንን ይጽፍበታል ሚካኤል። ወስዶ ሲሰጠው እንደደረሰ ልጄን እገሊትን እንድትድሩት። አይገርምም? እስኪ ያላገባችሁ ልልበሉ። አራ ይህ ሁሉ ያላገባ ነው። ያላገባችሁ ነው ያልኩኝ። ልጄን እንዳለ ሰንጋው ታርዶ ንብረቱ ሁሉ ለሱ ይሁን። አይገርምም? ይኸው እንግዲህ አሁን ይህን ይዛችሁት እስቲ ሞት የተጻፈባችሁ ለእስር የምትፈለጉ ይህን ይዛችሁ ሂዱ፣ ታሪኩን ይዛችሁ ሂዱ። ምንም እኮ ችግር የለ። ምን አለ እጁ ቢታሰር አይምሮ አይታሰር። የእጅ ምን ቁም ነገር አለ? አይምሮ ሲታሰር ነው መጥፎ። አዎ ከዚህ በኋላ ቅልጥ ያለ ሰርግ ሆነ። የሀብታም ልጅ 40 ቀን ሙሉ በደስታ በልልታ ሲኖር ያ ሰውዬ ከስራው ሲመጣ መንደር አጠገብ ሲደርስ እልልታው ቅልጥ ይላል። ኋላ ሰው ሲያገኝ ምንድን ነው አለ። ይሄ በእኛ መንደር የምሰማው ምንድን ነው አለ። እንዴ የላከው ደብዳቤ ልጅ ገሊትን አግባ የሚል ተድሮ ይሄው ሰርጉ ነው አለ ፈረሱ ላይ። አሁን እዚያው ከፈረሱ ላይ ምን አለ? መቼም እልል አይባልም እዚህ ላይ ወደቀ፣ ሞተ። አዎ ታሪኩ ሞተ። ያ ክፉ ተው፣ አይጨበጨብም። ምንም ቢሆን ሞተ ብሎ አይጨበጨብም። በክርስትና ነገሩ ውስጡ አስጨበጭባል፣ ግን በውጭ እንዳውት መታገዝ ነው። አዎ ምክንያቱም ጠላትን ውደድ የሚል ጥቅስ አለ። መከራ እኮ ነው። ቀኝም ቢል ግራህን ስጥ ይላል። እንዴ መችኛ ሳንሰጠው ጨርሶን ይል እንዴ ኑሮውም በጥፊ መጥቶናል አይደል? ሽንኩርቱም ድንቹም መጥቶናል። ምን አካል አለና ነው?
አዎ። እና የዛሬው ቀን እንደዚህ ያለ ነው። የሞት ወረቀት ወደ ሕይወት የተለው ኑሮ ከዚህ በኋላ ማህራን እንደ እናት እንደ አባቱ ሚካኤልን እየዘከረ እንዲያውም ካህን ሆነ ይባላል። ኑሮውም በጥፊ መጥቶናል አይደል? ሽንኩርቱም ድንቹም መጥቶናል። ምን አካል አለና ነው? አዎ። እና የዛሬው ቀን እንደዚህ ያለ ነው። የሞት ወረቀት ወደ ሕይወት የተለው ኑሮ ከዚህ በኋላ ማህራን እንደ እናት እንደ አባቱ ሚካኤልን እየዘከረ እንዲያውም ካህን ሆነ ይባላል። ቁም ነገሩ እሱ አይደለም። ከሞት ድኖ ፈጣሪውን አመስግኖ የሚካኤልን ረዳትነት ተረድቶ ቤተ ክርስቲያን ሰርቶ ዝክሩ ሳይቋረጥ ዛሬ የውለኛ ተስፋ ሆነን መሰብሰቢያ ሆነን ጥሩ እንድንሰማ ዛሬ የሞት ደብዳቤ እንጂ የሕይወት ደብዳቤ ማንም የምንሰማበት የለም። አዎ የቴክኖሎጂ አሁንቶ ይደፋዋል። በዩቱቡ ቲክቶከሮቹ በቃ መርዝ ይደፋል። ያው ሞቱም ብቻ ነው፣ ሕይወት እንዲሆነ የሚል የለም። እና ዛሬ እግዚአብሔር አምላክ ይህንን መልአክ እኒህን ቅዱሳን መላእክትን የሰጠን አምላክ የተመሰገነ ይሁን።